ደግሞ አናዶኛል አብርሃም ማለት ነው። በምንድን ነው ያናደደሽ ብትለኝ ማድረግ አልነበረበትም። ምልህ ልጇን ሰጥቷት መውጣት ይችል ነበር። ከሷ ጋራ ገለመሌ ቆሞ ማውራት የለበትም። እኔ ትላንትና አሁን መሄድ ይችል ነበረ ከነሱ ጋር፣ ግን ዋና ልጁ እንዲመለስላት ስለሆነ ፍላጎቱ መለሱላት እነሱ። በቃ ገብቶሃል። ግን እሱ ግን ከሷ ጋር አሁን ምንም አይነት ነገር እንዲኖር አልፈልግም ነው ስለመናገር። ምክንያቱም ብዙ ነገር በሱ ብዙ ነገር እያለፈበት እያየን ነው። ብዙ ነገር እየተባለ ነው። ያንን ነገር ደግሞ ድጋሚ እንዲደግሞ አልፈልግም። በየዋህነቱ እነሱ እየቀለዱበት ከሆነ ያንን ነገር እንዲሆን አልፈልግም። ገብቷል። እሷ ደግሞ ያንን ልትጠቀም በየትኛውም መንገድ ልትጠቀምበት ትችላለች። ምክንያቱም እያሳየች ነው ተደጋጋሚ ማለት ነው። ባትቆጩ ይሻላል ብዬ ነው። አይ አንዳንዴ የሆነ እሱ ራሱ ያናድዳል። ራሱ ነው ሰውን የሚያስንቀውም ቤተሰብም የሚያስደፍረው ራሱንም የሚያስደፍረው ራሱ ነው። ገብቶሃል? ያንን ነገር ስታስበው ያናድዳል። እንዴት አልናደድም? በቃ ራሱ ቆፍጠን ብሎ እንደ ወንድ ልጅ በቃ መሆን ያለበትን ብቻ ነው መሆን ያለበት። መሆን ካለበት በላይ መሆን የለበትም። ገብቶሃል? ያንን እሱን የሚያስነቀው አንተ አንድ ስፍራ ላይ ተገኝተ ለዛ ነገር ቦታ ሰጥተኸው አክብረኸው አግዝፈኸው አይተኸው አንተ ቦታህን ሲያሳጣክ ከዛ ሰው ጋራ መራቅ ነው ያለብህ። ራስህንም ማስደፈር የለብህም። ገባ? አሁን እሱ ከእሷ ጋር በሚሆነው ነገር ራስ ማስደፈር ነው እኔ የምለው። አየን፣ ተደጋጋሚ አየን ብያለሁ። እሷም ራሷ ለራሷ የምታውቅ አይመስለኝም ብያለሁኝ። ምክንያቱም ዙሪያ ያሉት ሰዎች ሴጣን የሆኑ ሰዎች ናቸው እና እሷን ወደ መጥፎ ስፍራ እንድትጓዝ የሚያደርጉ ናቸው። የሆነ ጊዜ ካስታወስክ ሜቢ አላውቅም፣ ወደ ዳኒ ወደማይሆን ስፍራ እየወሰደች ነው። ምንም አላረኩኝም ነው ያለች። እንደዚህ ነው በቃ። አሁን ገብቶሃል? ጭፍን እንዴት ነው መሰለሽ፣ በጭፍን ነው የምትጓዘው።